ደራችሁ እንዴት ናችሁ? ቤተሰቦች ሰላም ናችሁ? እንግዲህ ማሰሩት ሚካኤል እንሄድ ነው። አሁን ያለነው ኬላው ጋር ገረገር አካባቢ ኬላው ጋር ነው ያለነውና ዛሬ ማሰሩት ሚካኤል እንግዲህ የባህራንን ደብዳቤ ቀየረው ቅዱስ ሚካኤል ዕለተ ቀኑ ዛሬ የሚከበርበት ሰኔ 12 ነውና ወደዚያ እየሄድን ነው። ስለዚህ ሁላችሁም ተከታተሉን። እዚያ ማሰሩት ሚካኤል ያለውን ደግሞ ሙሉውን እናሳያችኋለን። ተከታተሉ። ያው ያለውን በቃ ሙሉ የቤተ ክርስቲያኑን የሚካሄደውን ፕሮግራሙን እናሳያችኋለን። እናንተ ግን በትዕግስት ማየት ተገቢ ስለሆነ አላተቀሩ ዛሬ ሚካኤል የባህራንን ደብዳቤ የቀየረበት ዕለት ነው። ባህራን የሞት ደብዳቤውን ይዞ ወደ ንጉሱ ቤት ሲሄድ ቅዱስ ሚካኤል መንገድ ላይ ያገኘውና ይህን የሞት ደብዳቤ የጥርሰት ባጃጇ ፍጥነቷ ትለያለች ማለት ነው። አሁን ዳገት ላይ ተነገርት ማለት ነው። ቆም ማለት ዜራችንም ነጠላ ለብሶ ነው ዛሬ እነሱ ቅዱስ ሚካኤል አይደለ ዜራችንም ነጠላ ለብሷል። እኛም ነጠላ ለብሰናል። ከኋላ የተሳፈሩት ወገኖቻችንም ነጠላ ለብሰው ነው የሚሄዱት። ስለዚህ ሁሉም ሰው አንድ ሰው ምናልባት የባንክ ሰራተኛ ነው መሰል እሱ ብቻ ነው በሸሚዝ ወጣው ሲቀሩ ነጠላ ለብሷል። እሱ ያው ምናምን ማለት ለመፈጸም ይችላልና ተገኝ ያያችሁ እየሄድን የነበረው ወደ ማሰሩት ሚካኤል ነው እና ወደ ማሰሩት ሚካኤል እየሄድን በነበረበት ሰዓት ብዙ ሰው ይሄዳል ወደ ቤተክርስቲያን እና በእኛ ሀገር ባህል ቤተክርስቲያን የሚካኤል ቀን ከቤተክርስቲያን ተሄዶ ነው ጸበል የሚደገመው እንጂ ካህኑ ከቤት መጥቶ አይደለም የሚደገመው እና ከዚያ ወደዚያ ለካ ሁሉም ያካባቢው ያለው ህዝበ ክርስቲያን ቤተክርስቲያን ጸበል ያስደግም እየሄደ ነው። እኛ የመሰለ ሚካኤል ንግስ ስለሆነ ወደዚያ የሚሄዱ መሰለና ነጭ ለብሰው የሚሄዱትን ተከትለን እየሄድን ግብት ስንል ፍላቄት አለፍ ብሎ ኪዳነ ምሕረት አለችና ከዚያ ነው ሄደን የገባ ነው። ከዚያ ስንገባ ኪዳነ ምሕረት አዲስ የምትሰራው ቤተክርስቲያን ነው። አሁን መንገዱን አናውቀውም። እስኪ እንግዲህ ደግሞ እንዳንሳሳት እንጠይቃለን። መጠየቅ አለብን። ሚካኤል ቤት ነው የሚያዘው ወዲህ አይደል እና እንግዲህ እያሳዩን ነው። ወደዚያ ወደ ሚካኤል ቤተክርስቲያን ልንሄድ ነው። ግን ኪዳነ ምሕረት እናታችን ፈቅዳልን ቤተክርስቲያኑን ተሳልመን የተሰራችውን ቤተክርስቲያን ጎብኝተን እንግዲህ የድርሻችን ሁላችንም ተወተነ ወደ ቅዱስ ሚካኤል ቤተክርስቲያን እየሄድኩ ነው። ከዚህ በኋላ ቅዱስ ሚካኤል ያለውን ደግሞ እናሳያችኋለን። ዘጋውና ለቲክቶክ ቤተሰቦቻችን ቤተክርስቲያኑ ደርሰናል። በስንት ልፋትና በስንት ፍለጋ ሚካኤል ቤተክርስቲያን ደርሰናል። እግዚአብሔር ይመስገን። እንግዲህ ቤተሰቦቻችን ያለውን የቤተክርስቲያኑን ሁኔታ እናሳያችኋለን። የባህራንን ደብዳቤ ቀየረ፣ የኛንም ደብዳቤ ቀይሮልን ቅዱስ ሚካኤል መንገዳችን አስተካክሎልን ይሄው እንደምትመለከቱት ማሰሩት እንግዲህ ቅዱስ ሚካኤል ደርሰናልና ደብረ ሰላም ማሰሩት ቅዱስ ሚካኤል ይባላል። ታዲያውና
በአባታችን ተሰጥቷል። የብሉይና አዲስ መምህር ናቸው። እንደሚታወቀው ብሉይና አዲስ ለመክፈት ለማስተማር በዝግጅት ናቸው። ስለዚህ ለዚህ ብቁ ደቀ መዛሙርት ለመማር ሁላችሁም ተዘጋጁ ለማለት ነው፣ መስፈርቱ ለምታሟሉ። ከዚህ በመቀጠል ማስታወቂያ ወጥቷል፣ ተለጥፏል፣ አየር ላይ ሙሏል። ያው ብዙ ሰዎች አነባችሁት ይሆናል ለማለት ነው።